ተናስተልን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ ሁለት ያክል መረጃ አስደምጣችኋለሁ። የመጀመሪያው መረጃ ክብራን አድማጮች በትግራይ ክልል ህጻጽ በተባለው የመጠለያ ጣቢያ ውስጥ ያለውን አሳዛኝ ሁኔታ በተመለከተ እጅግ በጣም ልብ የሚነካ ዝርዝር ዘገባ ወጥቷል። ለመሆኑ በህጻጽ አካባቢ በርካታ ሰዎችን ለሞት እየተዳረገ ያለው የረሃብ ጉዳይን በተመለከተ ምን አዳዲስ መረጃዎች አሉ? በአቶ ጌታቸው ረዳ የሚመራው የስምረት ፓርቲ አስቸኳይ መግለጫ አውጥቷል። በህጻጽ ያለውን አሳዛኝ ሁኔታ የሟቾች ቁጥር በየዕለቱ መጨመሩን ተከትሎ ያወጣው መግለጫና በቦታው ያለውን ዝርዝር ሁኔታ ከአካባቢው ባለስልጣናትን በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል ክብራን አድማጮች እንዲሁ ለቀናት በአስከፊ ግጭት ውስጥ በቆየውና በርካቶችም ህይወታቸው ሳያልፍ እንዳልቀረ በሚነገርባት የጋምቤላ ክልል የሀገር መከላከያ ሰራዊትና የፌዴራሉ የጸጥታ ኃይሎች መሰማራታቸው ተነግሯል። የሀገር መከላከያ ሰራዊትና የፌዴራል ፖሊስ በአካባቢው ከተሰማራ በኋላ አሁን ያለው ሁኔታ በጋምቤላ ምንድነው? በዝርዝር የምታደምጡት ይሆናል። የአካባቢው ባለስልጣናት የሰጡትን መግለጫ እንዲሁም የኢትዮጵያ ሰብአዊ መብት ኮሚሽንም በጉዳዩ ዙሪያ የሰጠውን ምላሽ ታደምጣላችሁ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በትግራይ ክልል ህጻጽ የስደተኞች መጠለያ ጣቢያ ተጠልለው ከሚገኙ ተፈናቃዮች ውስጥ ረሃብ ባስከተለው በሽታ ሳቢያ የሚሞቱ ሰዎች ቁጥር ከቀን ወደ ቀን እየጨመረ መምጣቱን የተፈናቃዮቹንም ጉዳይ የሚከታተሉ የክልሉ ኃላፊ ለኢትዮጵያን ኢንሳይደር ድህረ ገጽ ተናግረዋል። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችም ባወጡት መግለጫ አስቸኳይ ድጋፍ እንዲደረግ ጠይቀዋል። ከዚህ ቀደም የኤርትራ ስደተኞችን ለማስተናገድ ሲባል በ2005 ዓመተ ምህረት የተቋቋመው ህጻጽ የስደተኞች መጠለያ ጣቢያ በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ የሚገኝ ሲሆን ይህ የስደተኞች መጠለያ ጣቢያም በትግራይ ክልል ጦርነት ወቅትም በደረሰበት ጉዳት በውስጡ ተጠልለው የነበሩ ኤርትራውያን ስደተኞች ስፍራውን ጥለው ወደ ሌሎች ቦታዎች ሸሽተዋል። ለሁለት ዓመት የዘለቀው ደም አፋሳሹን የትግራይ ጦርነት በደቡብ አፍሪካ ፕሪቶሪያ በተደረገው የግጭት ማቆም ስምምነት በጥቅምት 2015 ዓመተ ምህረት መቋጨቱን ተከትሎ የህጻጽ የስደተኞች መጠለያ ጣቢያ ከምዕራብ ትግራይ ዞን የተፈናቀሉ ነዋሪዎችን ሲያስተናግድ ቆይቷል። በህጻጽ የስደተኞች መጠለያ ጣቢያም ከ14000 በላይ ተፈናቃዮች ተጠልለው እንደሚገኙ የትግራይ ክልል ጊዜያዊ አስተዳደር የምዕራብ ትግራይ ዞንን እንዲያስተዳድሩ የሾማቸው አቶ ግደይ አዘናው ይናገራሉ። የምዕራብ ትግራይ ተፈናቃዮች ጉዳይን በቅርበት የሚከታተሉት አቶ ግደይ ከ2015 ዓመተ ምህረት ወዲህ በህጻጽ መጠለያ ጣቢያ ረሃብ ባስከተለው በሽታ ከ330 በላይ ሰዎች መሞታቸውን ለኢትዮጵያን ኢንሳይደር ድረገጽ ነግረውታል። ተፈናቃዮቹ በመጠለያ ጣቢያ የቆዩበት ጊዜ እየጨመረ በመምጣቱ ችግሩ እየተባባሰና በሽታውን የመቋቋም አቅማቸው እየተዳከመ መሄዱንም አስረድተዋል። ለአንድ ተፈናቃይ በወር የሚሰጠው 15 ኪሎ ማሽላ መሆኑን የገለጹት አቶ ግደይ መንግስታዊ ባልሆኑ ድርጅቶች የሚሰጠው ይህ የምግብ ድጋፍ በቂ ያለመሆኑን አመልክተዋል። ተፈናቃዮች ከሚያገኙት እርዳታ ጋር ቀንሰው በመሸጥ ሌሎች የምግብ ግብዓቶችን መሸመት የማይፈቀድላቸው መሆኑን ደግሞ ችግሩን አባብሶታል ብለዋል። መንግስታዊ ካልሆኑ ድርጅቶች የሚመጣው እርዳታ የጥራት ችግር ጭምር ያለበትና አንዳንዱ አካባቢም ለምግብነት የሚውል ጭምር እንዳልሆነ አቶ ግደይ ይገልጻሉ። ከዚህ ውጪ ዘይት ብቻ ነው የሚሰጠው፣ ጨው የለውም፣ በርበሬ የለውም፣ ሌላ ነገር የለውም የሚሉት የምዕራብ ትግራይ ዞን ዋና አስተዳዳሪ በአሁኑ ወቅትም የተፈናቃዮች ህይወት እያለፈ የሚገኘው ከረሃብ በተጨማሪ በበሽታም ሳቢያ እንደሆነ ጭምር ገልጸዋል። የበሽታው ጉዳይ አለ። ህዝቡ በደም ብዛት በስኳርና በሌሎችም በእድሜ መግፋት የሚመጡ ተያያዥ በሽታዎችን በብዛት እየተጠቃ ነው። 5 ዓመት ሙሉ በኬንዳ ነው የሚኖረው። 5 ዓመት ሙሉ ተለዋጭ ምግብም አያገኝም። 5 ዓመት ሙሉ ፀሐይ በላዩ ላይ ነው። ተጨማሪ በሽታዎችም አሉ ሲሉ አቶ ግዳይ የችግሩን አስከፊ ሁኔታ አብራርተዋል። በረሃብና በበሽታ ምክንያት የሚሞተው ሰው በሌሎች የተፈናቃይ መጠለያ ጣቢያዎችም መኖሩን የሚገልጹት አቶ ግዳይ የህጻጽ መጠለያ ጣቢያ ግን በእጅጉ የከፋ እንደሆነም ጠቁመዋል። ለዚህም ምክንያቱ የህጻጽ ተፈናቃዮች መጠለያ የሚገኝበት ስፍራ ቆላማ አካባቢ በመሆኑ ሞቃታማው የአየር ጸባይ ከምግብ እጥረት ጋር ተዳምሮ ተፈናቃዮች ይበልጥ ለበሽታው ተጋላጭ ስለሚያደርጋቸው ነው ብለዋል። የህጻጽ የተፈናቃዮች መጠለያ የሟቾች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ለኢትዮጵያን ኢንሳይደር ድረገጽ የተናገሩት የምዕራብ ትግራይ ዞን ዋና አስተዳዳሪ ለተፈናቃዮች የሚሆን ተጨማሪ ድጋፍ ለማግኘት ዞኑ ከባለ ሀብቶች ድጋፍ እያሰባሰበ መሆኑን አመልክተዋል። በህጻጽ የሚገኙ ተፈናቃዮች ሁኔታውን በተመለከተ በዛሬው ዕለት በየፊናቸው መግለጫ እያወጡ
ሁኔታውን እያመለከቱ ይገኛሉ። የህጻጽ ተፈናቃዮችን መጠለያ ሁኔታን በተመለከተ አስቸኳይ መግለጫ ያወጣው በትግራይ ክልል የሚንቀሳቀሰው በአቶ ጌታቸው ረዳ የሚመራው የዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ በአንጻሩ ለችግሩ መፈጠር ዋነኛ ተጠያቂ ያደረገው ህዝባዊ ወያኔ ሓርነት ትግራይ ህወሓትን ነው። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራው ስምረት ፓርቲ በህጻጽ ለሚገኙ ለተፈናቃዮች የሀገር ውስጥ እስከ ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግ አስቸኳይ ጥሪ ቀርቧል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወይም ኢህአፓ በተመሳሳይ ባወጣው አስቸኳይ መግለጫ ተፈናቃዮች በአስቸኳይ የሰብአዊ እርዳታ እንዲደረግላቸውና ጉዳያቸውን በዘላቂነት እንዲፈታም ባወጣው አስቸኳይ መግለጫ አሳስቧል። ከጦርነት የተረፉ ንጹሃን ዜጎች በረሃብ እየተገረፉ መሆኑ ትልቅ የሰብአዊነት ልሽቀት ነው ያለው ኢህአፓ ፓርቲ ለተፈናቃዮችም የሚደረግ ማንኛውም ድጋፍና እርዳታ ሳይሆን የዜግነት ግዴታ እንደሆነ ሊሰመርበት ይገባል ሲል የጉዳዩን አስከፊነትና አስቸኳይ እርዳታ እንደሚሻም አመልክቷል። በሌላ ዜና በጋምቤላ ክልል የሀገር መከላከያ ሰራዊትና የፌዴራል ጸጥታ አካላት ከተሰማሩ በኋላም በጋምቤላ ክልል ያለው ሁኔታ እየተረጋጋ መሆኑ ተሰማ። በጋምቤላ ክልል ባለፉት 2 ሳምንታት በተለያዩ አካባቢዎች የተፈጠረውን ግጭት ተከትሎ የሀገር መከላከያ ሰራዊትና የፌዴራሉ የጸጥታ አካላት መሰማራታቸውን የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ለቢቢሲ አረጋግጧል። ኢሰመኮ በክልሉ በሰዎች ሕይወት መኖርን ጨምሮ ሌሎችም የሰብአዊ መብት ጥሰቶች እንዳይደርሱ ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ የጠየቀው ባለፈው እሁድ ታህሳስ 12 2018 ዓ.ም ነበር። በኢሰመኮ ሰብአዊ መብት ክትትልና ምርመራ ክፍል ከፍተኛ ዳይሬክተር የሆኑት በዳሳ ለሜሳ ለቢቢሲ እንደተናገሩት አሁን በከተማውና በዙሪያው በቂ የጸጥታ አካላት አሉ። የሀገር መከላከያ ሰራዊትና የፌዴራል ፖሊስ የከተማን ጸጥታ እንዲረጋጋ አድርገዋል ብለዋል። ኢሰመኮም በጋምቤላ የተለያዩ አካባቢዎች የተከሰቱ ግጭቶች በክልሉ ነዋሪዎች ሰብአዊ መብት ላይ የሚያደርሱትን ጉዳት በተመለከተ ባወጣው አስቸኳይ መግለጫ በክልሉ ውስጥ ባሉት ኢታንግ ልዩ ወረዳ፣ ጋምቤላ ወረዳና በጋምቤላ ከተማ ከህዳር 28 ጀምሮ የተፈጠሩ ግጭቶችን እየተከታተለ እንደሚገኝም ገልጧል። የጋምቤላ ከተማ ፖሊስ አዛዥ የነበሩት የዋና ኢንስፔክተር ኦሞድ ኡጅሎን መገደል ተከትሎ በጋምቤላ ከተማና በአካባቢው ባሉት ወረዳዎችና ቀበሌዎች ግጭት ተፈጥሮ እንደነበር ኢሰመኮ በመግለጫው ጠቅሷል። ኮሚሽኑ በጋምቤላ ክልል የተለያዩ አካባቢዎች የተፈጠረው ግጭትና የጸጥታ መደፍረስን ተከትሎ የሰዎች ሕይወት መጥፋቱን፣ የአካል ጉዳት መድረሱን፣ የሰዎችና የመጓጓዣ አማራጮች እንቅስቃሴን የሚገድብ የሰዓት እላፊ በክልሉ መንግስት መጣሉን፣ ባንኮችንና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት ማቋረጣቸውን ጨምሮ ገልጿል። ዋና ዳይሬክተሩ አቶ በዳሳ ለሜሳ ለቢቢሲ እንዳረጋገጡት ከሆነ መንግስታዊና መንግስታዊ ያልሆኑ እንዲሁም የንግድ ተቋማት እንቅስቃሴ ጀምረዋል። የሀገር መከላከያ ሰራዊት ከገባ በኋላ ሁሉም ተረጋግቷል ብለዋል። የኢትዮጵያ ሰብአዊ መብት ኮሚሽን በመግለጫው ላይ በጋምቤላ ክልል በተፈጠረው ግጭትና የጸጥታ መደፍረስ የሰዎች ሕይወት መጥፋቱን፣ የአካል ጉዳትና የንብረት ውድመት መድረሱንም አስታውቋል። ቢቢሲም በሰዎች ላይ የደረሰውን ጉዳት በተመለከተ አቶ በዳሳን ጥያቄ ያቀረበላቸው ሲሆን በግጭቱ የሞቱና የቆሰሉ ሰዎች በትክክል ምን ያህል እንደሆኑ ለመናገር የምርመራ ስራዎች መከናወን ስላለባቸው አሁን ይሄ ነው ብዬ በቁጥር መናገር አልችልም ብለዋል። የኢሰመኮ ዋና ዳይሬክተር የሆኑት የኢሰመኮ ዋና ኮሚሽነር የሆኑት ብርሃኑ አዴሎ በመግለጫቸው ላይ በጋምቤላ ክልል የሚከሰቱ ግጭቶችና የሰላም መደፍረሶች በክልሉ ያለውን የሰብአዊ መብቶች ሁኔታ ለማሻሻል የሚደረጉ ጥረቶችና እርምጃዎችን እየተፈታተኑ ነው ብለዋል። ኮሚሽኑ ከጉዳዩ ጋር በተያያዘ ያቀረባቸውና ከዚህ ቀደም ለፌዴራሉና ለክልሉ መንግስት የሰጣቸው ምክረ ሀሳቦች በተሟላ ሁኔታ እንዲፈጸሙ ማድረግ እንደሚገባም ኮሚሽነሩ የተናገሩ ሲሆን ዋና ዳይሬክተሩም የክትትል ስራቸውን አጠናክረው እንደሚቀጥሉ ገልጠዋል። የጋምቤላ ክልል አስተዳደር ባለፈው ሳምንት ረቡዕ ባወጣው መግለጫ የክልሉ ሕዝብ ሰላም እንቅልፍ የሚነሳቸውና ግጭትና የሰው መሞት የሚያስደስታቸው ያላቸውም በስም ያልጠቀሳቸው ኃይሎች የጋምቤላ ከተማን ጨምሮ በሌሎችም ወረዳዎች ትርምስ ፈጥረዋል ሲልም ገልጿል። የክልሉ መንግስት በዚሁ ባወጣው መግለጫ ላይ እነዚህ ኃይሎች ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስና ሕይወት እንዲጠፋ በማድረግ የጸጥታ አካላትና አመራርን ኢላማ በማድረግ የተለያዩ ሙከራዎችም ማድረጋቸውን ገልጸዋል።
በክልሉ የተለያዩ አካባቢዎች የተከሰተው ግጭትን ተከትሎ አንድ የባንክ ስራ አስኪያጅን በመቀጠልም የጋምቤላ ከተማ ፖሊስ ጽህፈት ቤት አዛዥ የነበሩት ዋና ኢንስፔክተር ኡመድ ኡጅሎንም ተገድለዋል ብሏል በመግለጫው። የጋምቤላ ፖሊስ አዛዥ የተገደሉት የባንክ ስራ አስኪያጁ ከተገደሉ ከቀናት በኋላ ነው። ቢቢሲ በወቅቱ ያነጋገራቸው የክልሉ ምክትል ርዕሰ መስተዳደር ጋትሉዋክ ከዚያ በኋላ የአካባቢው ወጣቶች ተነስተው ብሔርን መሰረት ያደረገ ጥቃት ሳይፈጽሙ እንዳልቀረ ይናገራሉ። ግጭቱ ተነስቶ ወደ ብዙ አካባቢዎች ተስፋፍቷል ያሉት ምክትል ርዕሰ መስተዳደሩ በተለያዩ ማህበረሰቦችም ላይ ጥቃት ተፈጽሞ ጉዳት ደርሷል ብለዋል። ጥቃት አድራሾቹም በተደራጀ ሁኔታ የሚንቀሳቀሱ አለመሆናቸውን የተናገሩት ምክትል ርዕሰ መስተዳደሩ በመጣው ለውጥ ደስ ያላላቸው እንዲሁም አንዳንዶቹም በጥብጡ ተብለው ከአሜሪካ ገንዘብ የሚላክላቸው ተራ ሰዎችም ናቸው ሲሉ ይናገራሉ። ለያደረሰው ጥቃትም ተጠያቂ የሆኑ አካላት ከታጣቂዎች ጋር በውስጥ በተቀናጀ መንገድ የሚገናኙ ከሆነ አናውቅም ሲሉ ስለ ሁኔታው አክለዋል። ይህንን በተከታታይ የሚፈጸም ጥቃት ማስቆም ያልተቻለው ጥቃት አድራሾቹም በተደራጁና በአንድ የተወሰነ አካባቢ ላይ ያሉ አለመሆናቸው ነው፣ በህብረተሰቡ ውስጥም የሚገኙ መሆናቸው ነው ብለዋል። ኢሰመኮ በጋምቤላ ክልል በተለያዩ ጊዜያት የሚፈጠሩ ግጭቶችን በዘላቂነት ለማስቆም ተጠያቂነትን ለማረጋገጥና ወደፊት ተመሳሳይ የሰብአዊ መብት ጥሰቶች እንዳይከሰቱ ለመከላከል የፌዴራልና የክልሉ መንግስታት ተገቢ እርምጃ እንዲወስዱም አሳስበዋል። በክልሉ የተከሰተውን የጸጥታ መደፍረስ ለመቆጣጠር የጋምቤላ ከተማ አስተዳደር ከህዳር 30 2018 ዓ.ም አንስቶ ከጸጥታ አካላት ውጪ ማንኛውም ተሽከርካሪና ሰው ከምሽቱ 1 ሰዓት በኋላ እንዳይንቀሳቀስ የሰዓት እላፊ ገደብ መጣሉ መዘገቡ አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።